ቤኪ ስፖርት ለአርሰናሎች እጅግ አስደሳች ዜና ይዘን መጥተናል። ኤቤሪቺ ኤዜ ከጉዳቱ አገግሞ ልምምድ እንደጀመረና ለበርንማውዙም ጨዋታ የመድረስ እድል እንዳለው ሲነገር የኤዜ መመለስ ለአርሰናል እጅግ ከፍተኛ ጠቀሜታ ያለው ተጫዋች ሲሆን ሲዝኑ እየገፋ በመጣ ቁጥር በደም ከቡድኑ ጋር እየተዋሃደ የመጣ ሲሆን ከቅርብ ጊዜ ወዲህ በጣም አስገራሚ ግቦችን ያስቆጠረ እናም ተጠቅጥቆ ለሚጫወቱ ቲሞች አንድ ለአንድም ሆነ በሊንክ አፕ ፕሌየር ለመጫወት የማይቸገር ተጫዋች በመሆኑ አርሰናል እጅግ ያጣውን ተጫዋች መልሶ ለማግኘት በጣም ተቃርቧል። እናም ከሱ በተጨማሪም በዛሬው ልምምድ ላይ ኦዴጋርድ፣ ሳካ፣ ቲምበር፣ ካላፊዮሪና ኢንካፔ ልምምድ ያልሰሩ ሲሆን በተለይም የቲምበር አለመኖር በጣም አርሰናልን ይጎዳል ተብሎ ይጠበቃል። ከሰሞኑ ዋይት እያሳያለው እጅግ ደካማ አቋም ተመልክተናና የቲምበር አለመኖር ለአርሰናል እጅግ ትልቅ ክፍተት ነው የሚያመጣው። ሌላኛው ኢንካፔ ሲሆን አርሰናልን በቃ አሳምኖ የግራ ፉልባኩን ሲመራ የነበረው የድንቅ ኢኳዶራዊ ተጫዋች እሱም ከጉዳቱ እንዳላገገመና ለበርንማውዝ ጨዋታ እንደማይደርስ ተነግሯል። ሌላው አርሰናልን ወደሚመለከት እጅግ ድንቅ አንድ ቁጥር ላጋራችሁ። አርሰናል በዚህ ሲዝን ከተቀያሪ ተጫዋቾች እንደ አርሰናል ብዙ የጎል ተሳትፎ ያገኘ ክለብ የለም። አርሰናል ተቀይሮ ከገቡ ተጫዋቾች 38 የጎል ተሳትፎ ያገኘ ሲሆን 24 ጎሎችና 14 አሲስቶችን አግኝቷል። እናም ይሄ በብዙ እየተተቸ የሚገኘው አርቴታ ምን ያህል ምርጥ አሰልጣኝና ምን ያህል ምርጥ ቅያሬዎችን እያደረገ እንደሚገኝ ያሳያል። ግን አሁንም አርቴታ ላይ በጣም ብዙ ትችቶች እየደረሱበት ይገኛሉ። ሌላው አርሰናል ቅዳሜ ለ8 ሰዓት ተኩል በኤምሬትስ ከበርንማውዝ ጋር ለሚያደርገው ጨዋታ ኦሊቨር ግላሰር በዋና ዳኝነት እንደሚመሩት ተናግሯል። ውድ የቻናላችን ቤተሰቦች ሰብስክራይብ በማድረግ ከዚህ በየዕለቱ የሚመጡ አጫጭር ስፖርታዊ መረጃዎችን ያገኛሉ። እኛን ለማገዝ የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ በማድረግ እኛን መርዳት ትችላላችሁ። አርሰናልን ወደሚመለከቱ የዝውውር መረጃዎች ስናልፍ መድፈኞቹ በክረምቱ የዝውውር መስኮት ማርቲኔሊን ለመሸጥ እያሰቡ እንደሆነ ተገልጿል። ተጫዋቹም አብዛኛውን ጊዜ በሚፈለግበት ሰዓት በምርጥ አቋሙ ላይ እንደማይገኝና እንደውም በቻምፒየንስ ሊግ አንዳንድ ጨዋታዎች ላይ ራሱን እያሳየ እንደሚገኝ ይጠበቃልና አርሰናል በቀጣይ ዝውውር መስኮት ለሱ ምትክ የሚሆን ተጫዋች ማፈላለግ ጀምሯል። ለሱም አንቶኒ ጎርደንን ዋነኛ ኢላማቸው አድርገው ይዘዋል። አንቶኒ ጎርደን እጅግ ድንቅ የሚባል የመስመር አጥቂ ነው። በጣም ፈጣን ነው። ጎል ላይ ከመረብ ማዋሃድ ይችላል። አንዳንዴም እንደ 9 ቁጥር መጠቀም የሚችሉት ድንቅ እንግሊዛዊ ተጫዋች ነውና ማርቲኔሊን በመሸጥ እሱን በማርቲኔሊ በመተካት አርሰናሎች እቅድ እንደያዙ ተነግሯል። ሌላኛው ድንቅ አማካይ ማስፈረም እንደሚፈልጉ የታወቀ ሲሆን በዚህም የኒውካስትሉን አማካይ ሳንድሮ ቶናኒን ለማስፈረም የሚፈልጉ ሲሆን ግን ይህ ዝውውር እጅግ በጣም ከባድ እንደሚሆን ይጠበቃል። ምክንያቱም ሁለቱ የማንቸስተር ከተማ ክለቦች ማንቸስተር ዩናይትድ እና ማንቸስተር ሲቲ ተጫዋቹን አጥብቀው ነው የሚፈልጉትና ከዚህም በተጨማሪ ኒውካስትል ለተጫዋቹ እስከ 100 ሚሊዮን ፓውንድ በመፈለጉ አርሰናል ዝውውሩን እስከየት ይሄድበታል፣ እስከየት ሄዶ ተጫዋቹን ያስፈርመዋል የሚለው ነገር እጅግ ተጠባቂ ነው የሚሆነው። አርሰናል ሌላው የሚፈልገው ነገር ለቪክቶር ዮኬሬሽ ምርጥ 9 ቁጥር ቤንች ተጫዋች ይፈልጋል። በዚህም የባየር ሊቨርኩሰኑ 9 ቁጥር ተጫዋች እየፈለገ ይገኛል። ከዚህም በተጨማሪ ከአርሰናል ጋር በጣም ብዙ ተጫዋቾች ስማቸው እየተነሳ ነው የሚገኘው እንደ ክራቫስኬሊያ የመሳሰሉ ምርጥ ተጫዋቾች፣ ጁሊያን አልቫሬስ የአትሌቲኮ እሱ ራሱ አርሰናል ከሚፈልጋቸው የአጥቂ መስመር ተጫዋቾች አንዱ ነው። ግን አትሌቲኮ ማድሪዶች እንደማይሸጡትና በጥብቅ ብዙ አመት ኮንትራት እንዳለው ዳይሬክተራቸው ተናግሯልና አርሰናል የሚፈልጋቸው ተጫዋቾች በገበያው ላይ በጣም ውድና የማይነኩ ተጫዋች በመሆናቸው አርሰናል ዝውውር ከባድ ያደርጉበታል ተብሎ ይጠበቃል። መድፈኞቹን የተመለከቱ አጫጭር ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ውድ የቻናላችን ቤተሰቦች የምንሰራው ፕሮግራም ከተመቻችሁ ሰብስክራይብ ማድረግ ትችላላችሁ። ቢጨመር የምትሉት ካለ ኮሜንት ላይ ሀሳብ አስተያየት መስጠት ይቻላል። መልካም ምሽት።